ሰላም ሰላም ወገኖቼ እንዴት ናችሁ? እንዴት ሰነበታችሁ? እኔ በጣም ደህና ነኝ። ለፈጣሪ ምስጋና ይግባው። ዛሬም ለመገናኘት ላበቃን ጌታ ምስጋና ይድረሰው እና ውድ የዘውትር ተከታታዮቼ በዓመተ ሰላም ቻናል በተዘጋጀው ይሄ የመተዋወስና የልምድ ማካፈል ዝግጅት ላይ ለመገኘት ጎራ ስላላችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ። አዎ እንግዲህ አዲስ የመጣችሁም እንግዶቼ ቤት ለእንግዳ ብያለሁ። እንኳን ደህና መጣችሁ እና አዲስ ለመጣችሁት የዓመተ ሰላም ቻናል የሚያተኩረው በሰላም፣ በግጭት አፈታት፣ በሲቪል እና በሂውማን ራይት ወይም በሰብአዊ መብቶች ላይ፣ በትምህርት እንዲሁም ደግሞ ጀንደር አፕሮፕሬትነስ ላይ ያተኩራል። ማለት የስርዓተ ጾታ ፍትሃዊነት የቤተሰብ ደህንነትን ባስጠበቀ መልኩ ማለት ነው። ባህላችንንና እሴታችንን በጠበቀ መልኩ የስርዓተ ጾታ ፍትሃዊነትንም የምናነሳው አጀንዳችን ነው ማለት ነው። እና ካሁን በፊትም ቀደም ብሎ የተዘጋጁ ነገሮች አሉ። እነሱንም መለስ እያላችሁ ብታዩ ሞር ስለ ቻናሉ መረዳት ትችላላችሁ ማለት ነው። እና ይሄንን ስናደርግ የምንጠቀምበት መንገድ ምንድነው ሲባል የምንጠቀምባቸው አንደኛ ወይም ስትራቴጂ ግንዛቤን ማሳደግ ነው። ማለት የባህል ተሐድሶን ለማምጣት የሚያስችል የግንዛቤን የማሳደግ ስራ ማለት ነው። አሁን በጠቀስናቸው አርስቶች ዙሪያ ለማህበረሰቡ ግንዛቤን በማሳደግ ላይ አስተዋጽኦ እናደርጋለን ማለት ነው። ሌላው ደግሞ የሲስተም አድቮኬሲ ስራ ይሰራበታል ማለት ሲስተም አድቮኬሲ ላይም አንዱ ትልቁ መንገዳችን ነው ማለት ነው። ሲስተም አድቮኬሲ ማለት ያው ካሁን በፊትም እንደምንገልጸው ካሁን በፊትም የተሰራ ዝግጅት አለ መለስ ብላችሁ ብታዩ እና ሲስተም አድቮኬሲ ማለት ወደ ህግ አውጪው አካል የሚተላለፍ ማለት መልእክት ማለት ነው። ወይም ወደ ህግ ፈጻሚውም ሊሆን ይችላል። እና ሞር ግን ህግ አውጪው አካል ላይ ምን አይነት ሲስተም ነው መዘርጋት ያለበት ከወረዳ ወይም ከቀበሌ ጀምሮ እስከ ላይኛው የህግ አውጪው አካል ድረስ ባለው ሁኔታ ምን አይነት ህጎች ናቸው አሁን ለጠቀስናቸው ለሰላም፣ ለግጭት አፈታት፣ ለሲቪል እና ሂውማን ራይት፣ ለትምህርት፣ በልማት ጉዳዮች ላይም እናተኩራለን። በገቢ ማስገኛ እንደዚህ አይነት ነገሮች ላይ እና ለልማት፣ ለስርዓተ ጾታ ፍትሃዊነት፣ ለቤተሰብ ደህንነት ምን አይነት ህጎች ነው መውጣት ያለባቸው የሚለውን ከታችኛው የህግ አውጪ አካል ጀምሮ እስከ ሀገር አቀፍ ደረጃ እስካለው የህግ አውጪ አካል ድረስ መስራት አለባቸው መውጣት አለባቸው። እንደዚህ አይነት ህግ ሊወጣ ይገባል፣ እንዲህ አይነት ህግ ሊሻሻል ይገባል የምንላቸውን ነገሮች እንዲህ አይነቱ ደግሞ የሚጎዳ አሰራር ነው የሚለውን ነገር መልእክት እናስተላልፍበታለን ማለት ነው። እና ጠቅለል ባለ መልኩ መንገዳችን አንዱ የባህል ተሐድሶ ነው ወይም ማህበረሰብን ግንዛቤ የማሳደግ፣ ሌላው ደግሞ የሲስተም አድቮኬሲ ስራ ማለት ነው። በህግ እና በአሰራር ደንቦች ዙሪያ ይሆናል ማለት ነው። እና ዝግጅታችን በአብዛኛው ያው በሀገራችን ላይ ያተኮረ ነው። ቢሆንም ግን አንዳንዶቹ ርዕሶቻችን ደግሞ ግሎባሊ የሚታዩ ናቸው። ማለት ለምሳሌ ጀንደር ኢሹ ኢንተርናሽናል ኢሹ ነው። የቤተሰብ ጉዳይ፣ የቤተሰብ ደህንነት ጉዳይ፣ እነዚህ ነገሮች የእያንዳንዱን ሰው ቤት የሚያንኳኩ እና ያው ዓለም አቀፍ ጉዳዮች ናቸው እና ምንም ቋንቋው በአማርኛ ቢሆኑ የምናስተላልፈው ግን እንደዚህ አይነት እንደ ጀንደር አፕሮፕሬትነስ አይነት ወይም የስርዓተ ጾታ ፍትሃዊነት አይነት ኢንተርናሽናል ኢሹዎችንም ኮንሲደር እናደርጋለን ማለት ነው። እና መልእክታችን ደግሞ የምናስተላልፍበት መሪ ቃል አለን። መሪ ቃሉ አውቴንቲሲቲ ኤንድ ፌርነስ ፍሮም ኤቭሪዋን የሚል ነው እና እውነተኛነትና ፍትሃዊነት ከእያንዳንዱ ሰው መምጣት ያለበት ነው። እኛ ለሁሉም የሚለውን አይደለም ሞሮፍ የምናስተጋባው ከሁሉም የሚለውን ነው። ፍሮም ኤቭሪዋን የሚለውን ነው የምናስተጋባው። ስለዚህ መሪ ቃላችን አውቴንቲሲቲ ኤንድ ፌርነስ ፍሮም ኤቭሪዋን የሚል ነው ማለት ነው። እና እኔን ደግሞ ፐርሰናሊ ብትጠይቁን
እንደዚህ ኮር ቫልዩ ከሚባሉ ነገሮች ውስጥ ፌርነስ በሚለው ላይ አተኩራለሁ። እኔ ፌርነስ የሚለው ልክ ብራንዴ ነው ብዬ እስከማሰብ ድረስ በዛ ላይ መስራት ነው የምፈልገው። ምክንያቱም አሁን አንዳንድ ጊዜ ፍጹም የሆነ ፍትሐዊነት አልጠብቅም ከሰው ልጅ። ፍጹም ፌርነስ ግን ሚዛናዊ የሆነ ነገር አትሊስት በተወሰነም ደረጃ ቢሆን ምክንያታዊነት ያለው ነገር የሆነ ነገር በአንጻራዊነት ሲታይ አንጻራዊ ፍትህ ያለበት ነገር ማለት ነው እንግዲህ ፌርነስ ስንል ማለት ነው። እና እንደዛ ስለሆነ እኔ በዛ መልኩ ነው አንዳንድ ጊዜ እኩልነት እንደዚህ የሚሉትን ነገሮች መጠቀም አልፈልግም በግሌ ማለት ነው። እና ምንድነው ለምን ፌርነስ የሆነ ሚዛናዊ የሆነ ነገር ወደ ምክንያታዊነት የቀረበ ነገር ወደ ፍትሃዊነት የቀረበ ነገር ነው እንጂ አብሶሉት ፍትህ የሚለው ነገር ብዙም ከሰው ልጅ አሰራር አንሪዝኔብል ኤክስፔክቴሽን ነው ብዬ ስለምወስደው ማለት ነው። ግን ከምንችለው ድረስ እውነተኛነትን ምክንያታዊነትን እና ፍትሃዊነትን ልንይዝ ይገባል ማለት ነው። ፌርነስ የሚለውን ነገር ስጠቀም ማለት ነው። የዛሬ ርዕሳችን ስሙን ለመጥራት ትንሽ የሚከብድ ነው። ምክንያቱም ስሙን ለመጥራት እየከበዳቸው የቋንቋ ሰዎች ሁሉ አስተካክለው አያስቀምጡትም ለመጥራት በዛ መልኩ ለመጥራት ስለሚከብድ ማለት ነው። እና ለማንኛውም የዛሬ ርዕሳችን ያው በዋናው ካታጎሪ ዲስትራክቲቭ ሜንቶርሺፕ ወይም ቶክሲክ ሜንቶርሺፕ በሚለው ርዕስ ውስጥ የተካተተ ነው። እና ባለፈው መግቢያ ነው ያየነው ማለት ለምን ይሄንን ቶፒክ ማዘጋጀት እንዳስፈለገ ኔጋቲቭ ነገር ቢሆንም ያው የግድ ምድራችን ሁልጊዜ በፖዚቲቭ ነገሮች ብቻ የተሞላች አይደለችም፣ ችግሮችም ይከሰታሉና ያንን ችግር ዲናይ አድርገን መሄድ ስለማንችል ያለውን ነገር ሪያሊቲውን እውነታውን ኮንሲደር ማድረግ ስላለብን ነው ብዬ ያው ምክንያቴን ነግሬያቸዋለሁ። አንዳንድ ማጣቀሻ ነገሮችንም ለማሳየት ሞክሬያለሁ እና የባለፈው ፓርት 1 ነው ዲስትራክቲቭ ሜንቶርሺፕ ፓርት 1 ነው መግቢያ ብለን ያዝነው ማለት ነው። የዛሬው ደግሞ ዲስትራክቲቭ ሜንቶርሺፕ እንዴት ይገለጻል ወይም ደግሞ ዋትስ ዲስትራክቲቭ ሜንቶርሺፕ ወይም ዋትስ ቶክሲክ ሜንቶርሺፕ የሚለውን ነገር ለማየት እንሞክራለን ማለት ነው። እና ደግሞ ይሄ ዲስትራክቲቭ ሜንቶርሺፕ ወይም ቶክሲክ ሜንቶርሺፕ የሚባለው ነገር ጉዳቱስ እስከምን ድረስ ነው የሚለውንም ጉዳቱ ምን ያህል እንደሆነ እናያለን ማለት ነው። ከዚህ ጋር አብረን ደግሞ ለማነጻጸር እንዲያመቻችሁ አንዳንድ ነጥቦችንም ከኮንስትራክቲቭ ሜንቶርሺፕ ለመተዋወስ የኮንስትራክቲቭ ሜንቶር የሆኑ ሰዎች ደግሞ መገለጫቸው ምን እንደሆነ አንዳንድ ነገሮችን እናያለን። ይሄ ደግሞ ዲስትራክቲቭ ሜንቶር የሚባሉ ሰዎች ደግሞ እነሱን ደግሞ እንደዛ አይነት ሰው መሆናቸውን ጥሩ ሜንቶር አለመሆናቸውን ባድ ሜንቶር መሆናቸውን የሚያሳዩ ሳይኖች ደግሞ ምን እንደሆኑ እናያለን ማለት ነው። እና የዛሬ ቶፒካችን በዛ ዙሪያ የሚያጠነጥን ነገር ነው። በደንብ አድርገን ለማየት እንሞክራለን ማለት ነው። እና በቀጥተኛ ትርጉሙ ቶክሲክ ሜንቶር የሚለውን ቀጥተኛ ትርጉም ስናየው ለምሳሌ ከዲክሽነሪ ወይም እንደዛ አካባቢ ሪፈር ብታረጉ ይሄ ጋይድ የሚያደርግ ሰው ነው። ሜንቶር ማለት ኤክስፐሪንስ ያለውና ጋይድ የሚያደርግ ነው። ግን ጋይድ የሚያደርገው ራሱን እንዲችል ሳይሆን ያንን ሜንቲ የሚባለውን ወይም ሜንት አቅጣጫ የሚሰጠው ወይም ደግሞ አስቀምጦለት የሚያልፈው መመሪያ የራሱን የሚያስችለው ሳይሆን ከሱ ላይ ተጣብቆ ብቻ እንዲኖር የሚያደርግ ማለት ነው። ለምሳሌ ሁሉ ጊዜ ዲሲዥን ሜከር አያደርገውም ያንን ሰው ወይም the right thing choose እንዲመርጥ አያደርገውም። ምንድነው የሚያደርገው? ሁሉ ጊዜ እሱን እየተከተለ ብቻ እንዲሄድ እሱ ሳይኖር ግን ምንም የሚወስንበት አቅም እንዳይፈጥር የሚያደርግ ነው። ነገር ግን ሜንቶር ትክክለኛው ግን ኮንስትራክቲቭ ሜንቶር ከሆነ በራሱ ሜንቲው ወይም ሰልጣኙ ወይም ልምድ የሚወስደው ሰው በራሱ ለመወሰን የሚችልበትን ኤክስፒሪየንስ እየገነባ እንዲሄድ ነው የሚያደርገው። ስለዚህ ዲስትራክቲቭ ሜንቶር ማለት እንደዚህ ጥገኛ የሚያደርግ አንዳንድ ጊዜ ደግሞ ከፍ ሲል ደግሞ እንደ ቀዳማዊ ኃይለ ሥላሴ ደግሞ አይነቱ በካሪኩለም ውስጥ ጭምር ያው የሀገር መሪም በመሆናቸው 40 ዓመትን በመቆየታቸው
በካሪኩለም ውስጥ አስገብቶ ያ የተሳሳተ ትርክት የተሳሳተ አጥፊ ነገር ለጊዜው እሳቸው በሆነ ዘዴ ስማርትም ስለሆኑ በሆነ ዲፕሎማትም ስለሆኑ በሆነ ዘዴ አድርገው ነገሩን ሰላሙን ጠብቀው ቆዩ። ግን እሳቸው ሲያልፉ ምንድነው የሆነው? ልክ እንደ ፈንጂ ነው የፈነዳው በሀገራችን ማለት ነው። እና ይሄ ስለሆነ የዚህ እንትኑ እንደ ቀዳማዊ ሥላሴ ከፍ ሲል ደግሞ ይሄ ራስን አለመቻል ከሱ ላይ ብቻ ዲፔንድ ሆኖ መኖር እንደዛ መሆን አልፎ ሜንቲሳይድ የሚባል ነገር ያስከትላል። ሰዎች ብሬን ዋሽ እንዲሆኑ ያደርጋል። አመለካከታቸው በራሳቸው በማስተንተን የሚያገኙበትን እንትን አቅም እንደውም የሚያዳክምና በእነሱ ዲፔንድ ሆኖ የመሄድ እና ይሄ ብሬን ዋሽ እና ሜንቲሳይድ የሚሉትን ነገር የሚያስቀምጥባቸው ይሆናል በነዛ ሰዎች ላይ ማለት ነው። እና ስርዓተ ትምህርት ሲበላሽ ደግሞ እንዳለ ትውልዱ ላይ ነው ጫና የሚፈጥረው። እና እኔ በግሌ በማየው አመለካከት ይሄ በመሆኑ ነው አሁን ያለነው ሰዎች ከኔም ጭምር ማለት ነው። እኔ በ60ዎቹ ውስጥ ነው እንግዲህ ትምህርት ቤት ውስጥ የነበርኩት። በዛ ውስጥ የነበርነው ሰዎች አሁን ላይ ወደ አመራርን በመጣው በኔ እድሜ ያሉ ሰዎችም አሁን ብዙ እየተሳተፉ ነው ያሉት በአንዳንድ ጉዳዮች ላይ። ስለዚህ ችግር ፈቺ ያልሆን ነው ወይም የአገራችን ችግር ለመፍታት ካፓብል ያልሆን ነው የመጣንበት ስርዓተ ትምህርት በጣም አስቸጋሪ በመሆኑና የዚህ አይነት ከባድ የብሬን ዋሽ የሜንቲሳይድ አይነት ባህሪ ያለው ኔጋቲቭ ኢንቴንት ያለው ከሰው ጋር ተባብሮ ከመስራት ይልቅ ሌሎች ኔጋቲቪቲን ዲቨሎፕ የሚያደርግ ነገር የነበረ በመሆኑ ነው ብዬ ነው የማስበው። እና እስቲ ከመነሻው ደግሞ ይሄንን ላይክ እና ሼር የሚባል ነገር እየተዋወሰን እንሄድ እና ውድ ተከታታዮቼ ላይክ እያረጋችሁ ሼር ማድረግም እንዳትረሱ። መልእክታችን ለብዙ ሰው እንዲደርስ ሼር ብታረጉ ጥሩ ነው። አዲስ የመጣችሁትና ሳብስክራይብ ያላረጋችሁ ደግሞ ሳብስክራይብ እንድታረጉኝ በትህትና እጠይቃለሁ። ምክንያቱም ደጋግመን ብንገናኝ ደስ ይለኛል እና መገናኘታችን ደግሞ ለመልካም ነገር ነው፣ ለመፍትሄ ነው። የመፍትሄ አካል ሆነን ለመስራት ነው። የመፍትሄ አካል ስንል የፍትህ የሰላም የልማት የሆነ የመልካም ነገሮች መስሪያ የሆነ ቲም ቢልድ ብናደርግ ደስ ይለኛል። አሁን ያው መቼም ኦንላይን ነው ሁሉም ነገር እና በዚህ መልኩ ሰብስክራይብ አርጋችሁኝ ላይክ እያረጋችሁ በዛ መልኩ ብንማማር ደስ ይለኛል። ምንማማረው ደግሞ እኔም ያለኝን ነገር ልምዴን ለማካፈል ሞክራለሁ። እናንተም ደግሞ በኮሜንት ላይም አንዳንድ ነገር ሼር ታረጉኝ ትችላላችሁ። በኮሜንት ላይ ይሄ ነገር ቢጨመር ይሄ ነገር ቢሻሻል የምትሉት ነገር እኔ የረሳሁት ያላወቅኩት ነገር ካለ ብታሳውቁ ደስ ይለኛል በኮሜንቱ ላይ። አንዳንድ ደግሞ ዝግጅት ካላችሁ ደግሞ ብትጋብዙኝ ደግሞ እኔም ደግሞ እገኛለሁ። ውይይትም ከፈለገ ለመወያየት ፈቃደኛ ነኝ ከሁላችሁም ጋር ማለት ነው። እና ኮሜንት ደግሞ ስትጽፉ የግድ ያው ሁሌም እንደምላችሁ የግድ የኔን ሀሳብ ብቻ በመጋራት ብቻ አይደለም፣ ለየት ያለ ሀሳብም ቢኖራችሁ አስፍሩልኝ። ወይም ደግሞ የኔን ሀሳብ በመደገፍ ደግሞ የማዳበሪያ ሀሳብም ከሆነ ደግሞ ያው በጣም ጠቃሚ ነው። ስለዚህ ያው እንማማራላለሁኝ። እንትናችን ዝግጅታችን ሙቹዋል ለርኒንግ ያለበት ቢሆን ደስ ይለኛል ማለት ነው። እስቲ አሁን ደግሞ ማነጻጸር እንድንችል ማለት ነው ኮንስትራክቲቭ ሜንቶርሺፕ ማለት ምንድነው? ኮንስትራክቲቭ ሜንቶር የሚባሉ ሰዎችስ ምን አይነት ሰዎች ናቸው? ጠቀሜታውስ ምንድነው? የሚለውን ነገር ደግሞ ጠቅለል ባለ መልኩ እንይ። መጀመሪያ ሜንቶር ምንድነው የሚለውን ነገር ስናይ a mentor is a professional expert or an experienced person። አያችሁ፣ ሜንቶር ማለት አንድም ፕሮፌሽናል የሆነ ሰው ነው ወይም ደግሞ በጣም ኤክስፐሪየንስድ የሆነ የስራ ልምድ ያለው ሰው ነው ማለት ነው። እና who lights the travel path for others ለሌሎች ሰዎች በየት መጓዝ እንዳለባቸው መሄጃ መንገዱን የሚያሳይ ነው። መንገድ የሚያመላክት መንገድ የሚመራ ሰው ነው ማለት ነው። አሁን ሰፈር የማያውቅ ሰው ቢመጣ ለምሳሌ መንገዱ በዚህ አድርገህ እንደዚህ ብለህ
አዲስ የሆነ ሰው ለሰፈሩ ቢመጣ ማለት ነው ያሳያል። ልክ እንደዛው ማለት ነው። ሜንቶርም መንገድ ነው የሚያመላክተው እንጂ ሁሉን ነገር የሚሰራው የሚፈጽመው እራሱ ሰውየው ነው ማለት ነው። ሜንቶሩ የሚያመላክታቸው ነገሮች ውስጥ ኢንክሉድ የሚያደርጋቸውን ዋና ዋና ነገሮች ብናይ ሜንቶር ኢዝ ሳምዋን who allows you to see the hopes inside yourself በራሳችሁ ውስጥ ያለውን ተስፋ እሱ ከኤክስፒሪየንሱ በማየት ምን አይነት ተስፋ እንዳላችሁ ሁሉ ሊጠቁማችሁ ይችላል ማለት ነው። እንደገና ደግሞ አይደንቲፋይስ ምን ይረዳችኋል? አይደንቲፋይስ ኤሪያስ ኦፍ ግሮዝ አሁን ከእናንተ ሁኔታ ከሲቹዌሽናችሁ ከአካባቢው በውስጣችሁ ያለውን ነገር ፍላጎታችሁን ሁሉ አገናዝቦ በእናንተ አካባቢ ያለው የማደጊያ መንገድ ምን እንደሆነ ያሳያችኋል ማለት ነው። ግሮዝ ማለት እንደገና ደግሞ አይደንቲፋይ ስትሬንግዝ በውስጣችሁ ያለውንም ጥንካሬ እሱ ካለው ልምድ ተነስቶ ያላችሁን ጥንካሬ ሊያዩ ይችላል። የተወሰኑ ጥያቄዎችን በመጠየቅ ምን ያህል በምን ጉዳይ ላይ ጥንካሬ እንዳላችሁ በምን ጉዳይ ላይ ደግሞ እጥረት እንዳለባችሁ እሱን ያያል ማለት ነው። ስለዚህ በተለይ በዋናነት ሜንቶር ጥንካሬያችሁን ነው ለመንገር የሚፈልገው። ሁሉን ያየውን ስተት ያየውን እንትን ሁሉ የሚነግር አይደለም ሜንቶር ማለት። ምክንያቱም ሜንቶር በአብዛኛው ጥንካሬያችሁን ያላችሁን ነገር በማሳየት ጥሩ እንድትሰሩ ነው የሚፈልገው። እንደገና ደግሞ ምን ይረዳችኋል? አይደንቲፋይ ዩር ታለንታችሁ ምንድነው? ተሰጧችሁ የተፈጥሮ ተሰጧችሁ ምንድነው? እያዳበራችሁትም እየመጣችሁ ሊሆን ይችላል ወይ በትንሹ ገና ያላሳደጋችሁት ሊሆን ይችላል። ግን ማንኛውም ሰው ሲፈጠር በውስጡ አብሮት የተፈጠረ ታለንት አለ ወይ ማንኛውም ሰው መክሊት አለው። ይሄ መለኮታዊ የሆነ ስጦታ ነው ከፈጣሪ ዘንድ የተሰጠን ነገር ማለት ነው። እና ያንን ነገር ለመለየት ያስችላል ማለት ነው። እና የብዙ ወጣቶች ችግር ነው። ከኔም ከራሴ ጀምሮ አሁን በልጅነቴ አይደለም የለየሁት፣ በተግባር በምናምን እየጎተታው ይወስደኛል። ትምህርት ቤት ውስጥ ክበብ ውስጥ ምናምን ከማስተምረው ትምህርት ይልቅ ወደዛኛው ነገር ክበብ ተሳብ ምናምን ነው እንደው መለስ ብዬ ሳየው ማለት ነው። እንግዲህ እኔ ጡረታ እድሜ ላይ ነኝ ብያቸዋለሁ። እና በጊዜ አይደለም ብዙዎቻችን የምናውቀው። ሜንቶር ካለ ግን ያንን ታለንታችሁን እንድትለዩ ይረዳችኋል ማለት ነው። ያ መክሊታችሁ ማለት የተፈጠራችሁበትም ዓላማ ጭምር ነው። ስለሆነ ገንዘብ ስለተከፈላችሁ ብቻ አይደለም የምትሰሩት። ለምሳሌ ክበባት ላይ በነፃ፣ ሰፈር ውስጥ በነፃ፣ ወጣቶች ማህበር ወይም ሌሎች አንዳንድ አደረጃጀቶች ላይ የማህበረሰብ ጉዳዮች ላይ ሁሉ ገብታችሁ የምትሰሩበት ነገር ነው እና ያንን ነገራችሁ ምን እንደሆነ ለመለየት ያስችላችኋል ማለት ነው። ሌላው ደግሞ ከዛ ካላችሁ ሁኔታ ከራሳችሁ ተነስቶ ፐርፐዛችሁ ምን እንደሆነ እራሳችሁ ሴታፕ እንድታረጉ ወይም ዓላማችሁን አውቃችሁ እንድትጓዙ የዓላማ ሰው እንድትሆኑ ያግዛችኋል ማለት ነው። ከዚህም በተጨማሪ ደግሞ ዓላማውንም ይዛችሁታል፣ መክሊታችሁ አለ፣ ስትሬንግዝ አለ፣ የግሮ ማደጊያ መንገዶችም አሉ ይታያሉ። ከዚህ በኋላስ ምንድነው ጎል ሴት ማድረግ አለባችሁ። ያንን ጎል ደግሞ ሴት እንድታረጉ ይረዳችኋል። አላደል ይሄንን እሰራለሁ በዚህ ጊዜ ለምሳሌ ትምህርት ከሆነ በቃ በዚህ በ5 ዓመት ጊዜ ውስጥ እኔ አሁን ማትሪኬን አጥንቼ ተፈትኜ ይሄንን ውጤት አምጥቼ ይሄንን የ4 ዓመት ዲግሪ የ5 ዓመት ዲግሪ እማራለሁ፣ ወይም ደግሞ እንደዚህ ዲግሪ ካላችሁ ማስተርሴን እንደዚህ አድርጌ እሰራለሁ፣ በዚህ ፊልድ ላይ ነው መማረው የሚለውን ነገር ጎል ሴት እንድታረጉ ይረዳችኋል ማለት ነው። ጎል ሴት ማድረግ ብቻ አይደለም፣ ከዛስ በኋላ ስትራቴጂ ደግሞ ዴቨሎፕ እንድታረጉ ይረዳችኋል። ሃው አሁን ትልቁ ነገር እኮ ሰው ፍላጎትም ምኞትም አንዳንድ ነገሮችንም ሁሉም አንዳንዴ ለይተን ሃው እንዴት እንድረስ የሚለውንም ደግሞ ለማየት ስትራቴጂ ያስፈልጋል ወይም መንገዱን ማወቅ አለብን እና ያንን መንገድ ስትራቴጂን ዴቨሎፕ እንድታረጉ ይረዳል ማለት ነው። ያ ስትራቴጂ ደግሞ ያው የሚያጋጥሙትንም ቻሌንጆች ኦቨርካም እያረጋችሁ ቻሌንጆችንም እየተቋቋማችሁ እንድትሰሩ ያግዛችኋል ማለት ነው። እና ሜንቶሩ እንግዲህ ኮንስትራክቲቭ ሜንቶር ከሆነ ማሳየት ብቻ አይደለም፣ እንደገና ደግሞ ኦፈር ኢንካሬጅመንት በጣም ያበረታታችኋል።
በጣም ያበረታታችኋል። ለምንድነው ኪፕ ጎይንግ እንድታረጉ አለ አይደል? ኪፕ ሙቪንግ ፎርዋርድ ማለት ወደፊት እንድትራመዱ በያዛችሁት ዓላማ ላይ ወደፊት እንድትራመዱ ያበረታታችኋል ማለት ነው። እና ይሄንን ሁሉ ሲያደርግ ደግሞ እናንተን እያዳመጠ ነው። በቂ አቴንሽን ይሰጣችኋል። በቂ አቴንሽን ይሰጣችኋል። ፍላጎታችሁንም ለማወቅ ያላችሁንም ነገር ለማየት በደንብ ነው የሚያዳምጣችሁ። ለምሳሌ ከመደበኛ አስተማሪ የሚለየው በምንድን ነው? ይሄ ሜንቶር እንግዲህ ኮንስትራክቲቭ ሜንቶር ሲሆን ኮች ኮንስትራክቲቭ ሲሆን ምንድነው ከመደበኛው አስተማሪ የሚለየው? መደበኛው አስተማሪ የተዘጋጀ ካሪኩለም አለ፣ ያንን ማስተላለፍ ነው። ያንን ዕውቀት ወደ እናንተ ማስተላለፍ ነው። መሰረታዊ ቤዚክ የሆነ ሳይንስ፣ ቤዚክ ማቴማቲክስ፣ ቤዚክ የሆኑ የቋንቋ ትምህርት እንትኖችን ነው የሚያስተምራችሁ። ይሄ ሜንቶሩ ግን የእናንተን ሁኔታ እያዳመጠ ነው እና በቂ አቴንሽን ይሰጣችኋል፣ በቂ ጊዜ ይሰጣችኋል፣ ያዳምጣችኋል። በሁለታችሁ መካከል ያለው ኮንቨርሴሽን ደግሞ ምንድነው? ብዙ ጊዜ እና እሱ በመመለስ በማብራራት ብቻ አይደለም የሚሆነው። አብዛኛውን ጊዜውን የሚወስደው እናንተን በማዳመጥና ከዛ ደግሞ እናንተን ጥያቄ በመጠየቅ ጥያቄውን አዘጋጅቶ ያን ነገር ለማወቅ የሚያስችለውን ጥያቄ ከናንተ መምጣት ስላለበት፣ እጥረትም ካለባችሁ ከናንተ መምጣት ስላለበት፣ ፍላጎትም ያላችሁ ከናንተ መምጣት ስላለበት ምንድነው የሚለውን ነገር በደንብ ለመለየት ብዙ ጥያቄዎችን ይጠይቃል። አለድ ከማብራራት ይልቅ ጊዜውን የሚወስደው በምንድነው? እናንተን ጥያቄ በመጠየቅ እናንተን በማዳመጥ እናንተ ምላሽ በመስማት ይሆናል ማለት ነው። እና ደግሞ እናንተ ደግሞ ፈልጋችሁ የምትጠይቁት ነገር ካለ ዝም ብሎ ወደ እናንተ ማፍሰስ ሳይሆን በደንብ እናንተን እያዳመጠ ጋፕ ፊለር ነው የሚሆነው ማለት ነው። ማለት ድጋፉን ኒድ ቤዝድ ለማድረግ የሚያደርግላችሁ ድጋፍ ፍላጎትን መሰረት ያደረገ እንዲሆን ዝም ብሎ ለምሳሌ የምታውቁትንም ነገር ምኑንም እያመጣ የሚከምርባችሁ ጊዜያችሁን የሚያጠፋባችሁ ሳይሆን ኒድ ቤዝድ የምትፈልጓት ያቺ ጋፕ እንዲሞላላችሁ የምትፈልጉት ነገር ምን እንደሆነ ከናንተ ከራሳችሁ ባገኘው መረጃ መሰረት ለማገዝ በሱ የራሱን ኤክስፐሪንስ ተቀምጦ ለማገዝ መሞከር ማለት ነው። ያው በእውቀት በኤክስፐሪንስ ማገዝ ብቻ አይደለም፣ ሌላስ ሳጀስት ሪሶርስም ይጠቁማችኋል። ለምሳሌ እናንተ ይሄ መክሊቴ ነው በዚህ ላይ መስራት ፈልጋለሁ በጣም ኢንተረስትድ ነኝ ብላችሁ ከተነሳችሁ ማለት ነው፣ በዛ ዙሪያ ስልጠና የምታገኙት የት ነው? የትኛው ኮሌጅ ነው አፕላይ ብታረጉ ለዚህ ነገር የተሻለ የሚሆነው? ስኮላርሺፕ የሚሰጥ ድርጅት አለ ወይ በዚህ ጉዳይ ላይ? የሀገር ውስጥም ሊሆን ይችላል፣ የውጭ ሀገርም ሊሆን ይችላል፣ የ3 ቀን ስልጠናም ሊሆን ይችላል፣ የ2 ዓመት ማስተሬትም ሊሆን ይችላል። ግን ያንን የትምህርት እድል እንዴት ነው የማገኘው የሚለውንም ሪሶርስ ይሰጣችኋል። ትምህርት ከሆነ ለምሳሌ ቢዝነስ መጀመር ከሆነ የምትፈልጉት ወዴት ነው መሄድ ያለባችሁ? ምንድነው ከየት ነው መነሳት ያለባችሁ? ለምሳሌ ስልጠና ያስፈልጋችኋል። ያነ መክሊታችሁ የሆነ ስጦታችሁ የሆነ ጥንካሬያችሁ የሆነ ነገር በስልጠና ቢታገዝ የተሻለ ነው። ስለዚህ ስልጠና የምታገኙት የት ነው? ወረዳ ብትሄዱ ነው? ጥቃቅንና አነስተኛ መስሪያ ቤት ብትሄዱ ነው? ወይስ በወጣቶች ማህበር ብትሄዱ ነው? ወደ አንዳንድ ማህበራዊ ጉዳይ መስሪያ ቤቶች ብትሄዱ ነው? የቱ ጋር ብትሄዱ ነው ይሄንን አገልግሎት የምታገኙት የሚለውን ነገር ይጠቁማችኋል ማለት ነው። እንደገና ደግሞ መነሻ ካፒታል ባይኖራችሁ ይሄንን እኮ ያለ መነሻ ካፒታል ሊሰሩ የሚችሉ እንዲህ አይነት ስራዎች አሉ ብሎ ያለ መነሻ ካፒታል ነው አሁን እዚህ ሀገር ዩኤስ ማለት ነው አሉ ያለ መነሻ ካፒታል የሚሰሩ ነገሮችን ሁሉ ሜንቶርስ በደንብ አድርገው ያስረዳሉ። እኔ ወደ 10 አይነት ስራዎች አንዱ ሜንቶርሺፕ ሲያስተምረን ቁጭ ብዬ ሰምቻለሁ። እና እንደዚህ አይነት ስራዎች ያሉ ያለ መነሻ ካፒታል ሊሰሩ የሚችሉ ወይም ደግሞ መነሻ ካፒታል ደግሞ የሚገኝባቸው አሁን ለምሳሌ እንደ ጥቃቅንና አነስተኛ ሄዶ ብድር ማግኘት ሊሆን ይችላል። ወይም ደግሞ ከሌሎች ጋር እንዴት ተቀናጅቶ መስራት እንደሚቻል ሊሆን ይችላል። ወይም ደግሞ ሌሎች እድሎች ደግሞ ያልተሰሙ እድሎች ደግሞ ሊኖሩ ይችላሉ። ኢኖቬቲቭ የሆነ አይዲያ ደግሞ እናንተ ከራሳችሁ ደግሞ የሚመጣ ሊኖር ይችላል። ከቤተሰብ ከጓደኛ ጋራ እንዴት ተባብራችሁ መስራት ትችላላችሁ? ተባብሮ መስራትን ያሳያችኋል። ኔትወርኪንግን አይደለም በዚህ ስራ ላይ
የተደራጁ ማህበራት ይኖራሉ። ለእንደዚህ ስራ ብለው አላማ አድርገው እናንተ ባሰባችሁት ነገር ላይ እየሰሩ ያሉ ሰዎች ሊኖሩ ይችላሉ። ከነሱ ጋር ኔትወርክ ቢኖራችሁ የበለጠ ኢንፎርሜሽን ይኖራችኋል እና ስራችሁን በቃ በአጭር ጊዜ ውስጥ ለማሳካት እንድትችሉ የሚያግዝ ማለት ነው። አያችሁ፣ ኮንስትራክቲቭ ሜንቶርሺፕ ማለት እነዚህን ነገሮች የያዘ ነገር፣ በጣም የተቀደሰ አላማ ያለው በጣም የተወደደ ነገር እና የሰዎችን ሂዩማኒቲ ያለው ሂዩማን ኤቲክስ ያላቸው ሰዎች የሚሰሩት ስራ ነው ማለት ነው። እና ሜንቶርሺፕ ምን ያደርጋል ማለት ነው? ኢት ኢዝ ኤ ፑሽ ይላል ስለዚህ አሁን ዘ ፑሽ ኢን ኤ ራይት ዳይሬክሽን፣ በትክክለኛው አቅጣጫ ሰው እንዲሄድ ወደ ትክክለኛው አቅጣጫ የሚገፋ ነገር ነው ማለት ነው። ሜንቶሪንግ ሲባል ደግሞ ኢትስ ኤ ፓዝ፣ ራሱ መንገዱ ደግሞ ኢትስ ኤ ፓዝ ኢን ዘ ራይት ዳይሬክሽን። አሁን ምንድነው በቀጥተኛው ዳይሬክሽን ላይ መሆን እንድንችል ነው። እንግዲህ ካሁን በፊትም እንደነገርኳችሁ ጂም ሮህን ምን ብሎናል? አንድ ሰው ዴስቲኔሽናችንን መወሰን አንችልም። የት እንደምንደርስ እንግዲህ መቼም ፈጣሪ ነው የምናውቀው መዳረሻችንን፣ ግን ጎል እናስቀምጣለን። ግን መወሰን ግን የምንችለው አንድ ነገር አለ። መወሰን የምንችለው ምንድነው? መነሻ አቅጣጫችንን ነው። ስለዚህ አቅጣጫችንን በትክክለኛው አቅጣጫ ላይ ኦን ዘ ራይት ዳይሬክሽን መሆን ስላለብን ሜንቶርሺፕ፣ ይሄ በተለይ ኮንስትራክቲቭ ሜንቶርሺፕ ወይም ኮንስትራክቲቭ የሆነ ኮች የምንለው ነገር በጣም ጥሩ ነገር ነው ማለት ነው። እና ሜንቶርሺፕ ያው እንግዲህ አጠቃላይ ደግሞ ጠቀሜታውም ላይ ምን አለ እንግዲህ ተባብሮ መስራትን፣ ኮላቦሬቲቭ ኢፈርት እንዲኖረን፣ ዊን ዊን ሶሉሽን እንዲኖረን፣ ለምሳሌ አሰልጣኙም ሰልጣኙም የሚደሰቱበት አይነት ዊን ዊን የሆነ ሶሉሽን ነው። አንዱ ሌላውን ማኒፑሌት አድርጎ ወይም እንደዚህ አድርጎ ሳቦታጅ አድርጎ የሚሄድበት አካሄድ ሳይሆን ዊን ዊን የሆነ ሶሉሽን ማለት ነው። ሁለቱም የሚደሰቱበት በውጤቱ ማለት ነው የሆነ ነው። እና ምንድነው ሜንቲው ወይም ሰልጣኙ አቋራጭ መንገድ ያገኛል። አቋራጭ መንገድ ያገኘው ወዴት ነው? ቱ አቺቭ ኤንድ ሚት ሂዝ ጎል፣ ያሰበውን ጎሉን ወይም ደግሞ ያሰበውን ነገር በአጭሩ ወይም በአቋራጭ መንገድ ሊደርስበት የሚችለው ነገር ነው። በዛም የሚደሰትበት የሆነ ነገር ነው። እንደገና ደግሞ አሰልጣኙ ደግሞ ሼር ዘ ሜንቶር፣ ለሜንቶሩ ደግሞ የሚጠቅመው ነገር ምንድነው? እንግዲህ ዊን ዊን የሚሆንበት ምክንያት ፎር ሜንቶርስ ሼር ዜር ኢንሳይት ኤንድ ጌት ጆይ ኦፍ ሲንግ ዜር ሜንቲ ሻይን which is legacy። እና ለአሰልጣኙ ደግሞ እርሱ በጣም ወዶት እድሜ ልኩን ሲሰራው የኖረው ነገር ነው። ያ ነገር የሚያስቀጥል ሰው በማግኘቱ ያ ሲሰራው የኖረው ሰው በሌላም ሰው ዘንድ በወጣቱ ዘንድ ተወዳጅ ሆኖለት ያን ስራ እንዲቀጥል የሚያስቀጥል ወጣት ከስር እየመጣ መሆኑ በቃ ጆይ ነው ለሱ፣ ለዛ ለሜንቶሩ ደስታ ያገኝበታል። እዚህ ደስታ ያገኝበታል። ያው እድሜያችን እየጨመረ ሲሄድ እንግዲህ ያንን ነገር ደግሞ የሚያስቀጥል ሰው መኖሩ የሚያስደስት ነገር ነው። ሌጋሲ ሲቀጥል በጣም ደስ የሚል ነገር ነው እና ትልቅ ነገር ነው እና እሱ ስለሆነ ኮንስትራክቲቭ ሜንቶርሺፕን በዚህ መልኩ ልንገልጸው እንችላለን ማለት ነው፣ ጠቅለል ባለ ሁኔታ እና በእርግጥ ዝርዝር ባለ መልኩ እናቀርበው ካልነው በጣም ሰፊ ነው። ሜንቶርሺፕ ራሱን የቻለ እኔ ራሴ የብዙ ቀን ስልጠና ወስጃለሁ በዚህ ላይ እና ሰፊ ነገር ማብራሪያ ሊኖረው ይችላል። አሁን ግን እኛ ምንድነው ከአነሳነው ርዕስ ጋራ ትንሽ ለመነሻ የሚሆን ነገር ለማቅረብ ነው ማለት ነው። አሁን ይሄንን ኮንስትራክቲቭ ሜንቶርሺፕን በመሀል ያቀረብኩላችሁ ማለት ነው። እና እስቲ በመሀል የምንተዋወስ ላይክ ማድረግ ሼር ማድረግ እንዳትረሱ። ላይክ ምልክቷን ጠቅ እያደረጋችሁ ሼር ማድረግ ደግሞ ያው መልእክታችን ለብዙ ሰው እንዲደርስ ሼር እያደረጋችሁ ማለት ነው። እና አሁን ስለ ዲስትራክቲቭ ሜንቶርሺፕ ላይ ገልጬላችኋለሁ ጠቅለል ባለ መልኩ። አሁን ደግሞ እስቲ እንደው ከዚህ ከዲክሽነሪ አካባቢ እንደዚህ ጎግል አካባቢ እንደው ሪፈር ብታደርጉ ደግሞ ስለ ዲስትራክቲቭ ሜንቶርሺፕ ምን ይላል የሚለውን ትንሽ ነገር ልበላችሁ። እንደው ሳምራይዝድ የሆነ ነገር እንደው እሱንም እናውራው ካል እንደው አውሎ የሚያሳድር ነገር ነው። በጣም ሰፊ ነገር ነው። ግን እስቲ ጠቅለል ያለ ሐሳብ ልስጣችሁ። ምንድነው ይሄ
ዲስትራክቲቭ ሜንቶርሺፕ የሚባለው ነገር ምን ተብሎ ይታወቃል? ኦልሶ ኖውን አዝ ኔጋቲቭ ኦር ቶክሲክ ሜንቶርሺፕ። አንድ ቦታ ላይ ምን የሚላየው መሰላችሁ? እንደው ዲስትራክቲቭ ሜንቶር ወይም ዲስትራክቲቭ ሜንቶርሺፕ ማለት በራሱ እንደዚህ ብሎ መጥራት አላስፈላጊ ነገር ነው፣ እንደመባል የሌለበት ነገር ነው። ምክንያቱም የሜንቶርሺፕ ዓላማው ሲጀመር ሰዎችን ወደ መልካም ነገር ለመምራት ወደ ትክክለኛው አቅጣጫ ለማሳየት ነው እንጂ ወደ መጥፎ አቅጣጫ እንዲሄዱ ስላልሆነ፣ እኛ ግን ፍርጃም ሆኖብን እንደዛ አይነት ሰዎች ስላጋጠሙን ነው ይሄንን ወደ ዝርዝር የሚገባው ማለት ነው። እና ይሄ ዲስትራክቲቭ ሜንቶርሺፕ ምን እየተባለ ይጠራል ማለት ነው? ኔጋቲቭ ሜንቶርሺፕ ኦር ቶክሲክ ሜንቶርሺፕ እየተባለ ይጠራል ማለት ነው። እና ይሄ ዲስትራክቲቭ ሜንቶርሺፕ ወይም ቶክሲክ ሜንቶርሺፕ ሃርም ይጎዳል። ምንን ይጎዳል? ፕሮፌሽናል ፓዝ ይጎዳል ኦፍ ሜንቲስ ወይም ደግሞ ኬሪራቸውን ይጎዳል። አሁን ፕሮፌሽናል ፓዝ ይጎዳል ስንል ምንድነው? ለምንድነው በእኛ ሀገር በጣም ከፍተኛ ቁጥር ያለው የተማረ ሰው አለ? አሁን የተማረ ሰው አልጠፋም። ከኔም ጭምር ፊደል የመቁጠር እድሉን አግኝቻለሁ። ብዙም በከፍተኛ ምሁር ሌቭል ባልሆንም ግን ፊደል የመቁጠር እድሉን አግኝቻለሁ። ብዙ አመትን በአስተማሪነት ሰርቻለሁ። እና እንደኔ አይነት ብዙ ሰዎች እንግዲህ ጡረታ እድሜ ላይ ነኝ ብያቸዋለሁ አይነት ብዙ ሰዎች አሉ። ስለዚህ ለምንድነው ካፓብል ያልሆን ነው? ለምንድነው ችግር ፈቺ ለመሆን ያልቻል ነው የሚለውን ነገር ስናይ የመጣንበት መንገድ ዲስትራክቲቭ ሜንቶር ያለው አይነት ይዘት ያለው አመራር ስለነበረን ያለው የሜንቶር አይነት አካሄድ ስለነበረው ያ ነው ለሀገራችን ችግር ፈቺ እንዳንሆን ያደረገን ብዬ ስለማምን ነው ማለት ነው። ስለዚህ ይሄ ዲስትራክቲቭ ሜንቶርሺፕ ፕሮፌሽናል ፓዝን ይጎዳል። እንግዲህ በእኛ ሀገር ስርዓተ ትምህርት ውስጥም ገብቶ ያልሆነ ትርክት ውስጥም ተጨምሮበት በተለይ በንጉሱ ጊዜ በማጀስቲ ጊዜ የነበረው ከዛ ነው እኔ የምጀምረው። ያው ሁሉ ጊዜም እነግራችኋለሁ ወደ ኋላ መሄድ አልፈልግም እና ደግሞ ሩት ኮዙም እዛ ላይ ነው። አሁን ላለው ችግር ዋናው ሩት ኮዝ እዛ ላይ ነው ብዬ አስባለሁ። እንደ ሰው ሲታይ ከቀዳማዊ ኃይለ ሥላሴ ነው የሚጀምረው። ሌላው እንግዲህ ጎጂ ልማዳዊ ድርጊቱና ሌላው ነገር ሌሎች ተጨማማሪ ነገሮች እንዳሉ ሆነው ማለት ነው። እና እንግዲህ ፕሮፌሽናል ፓዝን ይጎዳል። ሜንቲስ ኬሪራቸውን የስራ ላይ እድገታቸውን ይጎዳል። እንደገና ደግሞ ያው ኬሪር የስራ የደሞዝ እንደዚህ አይነት ነገር ባይሆንም ፐርሰናል ግሮዛቸውን ደግሞ የግል እድገታቸው ላይም ተጽዕኖ ያመጣል ማለት ነው። እኔ ራሴ ይረዝምብናል እንጂ በራሴ ላይ ሁሉ ያሳደረብኝን ተጽዕኖ ልነግራችሁ ይችል ነበር፣ ግን ይረዝምብናል ብዬ ነው የማልፈው። እና ይሄ የሃይላይት ብናደርገው ይሄ ዲስትራክቲቭ ሜንቶርሺፕ የሚለው ነገር ወይም ደግሞ ራሳቸው ሜንቶሮቹ ዲስትራክቲቭ ሜንቶር የሚባል ሰው ወይም ቶክሲክ ሜንቶር ነው እገሌ ስንል መገለጫው ምንድነው? መገለጫው ምንድነው የሚለውን ነገር አሁን ይሄንን የምነግራችሁ ከምን ላይ ተነስቼ ነው? ካገኘሁት ሪፈር አድርጌ ካገኘሁት ነገር ላይ ነው የምነግራችሁ ማለት ነው። እና ምንድነው አንደኛ ኔጌቲቭ ኮንትሮሊንግ አለው አይደል? እናንተን ፕሮቴክት የማድረግ ሴፍቲያችሁን የመጠበቅ ሴኩሪቲያችሁን የመጠበቅ አይነት ሳይሆን ኔጋቲቭ ኮንትሮሊንግ አለው። እናንተን ተቆጣጥሮ እናንተን ወደ ፈለገው አቅጣጫ ለመውሰድ እናንተን ልክ እንደ ሪሞት ኮንትሮል እየተቆጣጠረ ውሳኔያችሁን ራሳችሁ እንዳትወስኑ በየውሳኔያችሁ መሀል ጣልቃ እየገባ ምን እያለ በቃ ኮንትሮል ለማድረግ ፍላጎት ያለው ማለት ነው። እንግዲህ ዲስትራክቲቭ ሜንቶር ስንል እንደገና ይሄ ዲስትራክቲቭ ሜንቶር ወይም ደግሞ ቶክሲክ ሜንቶር የሚባለው ኤክስፕሎይት ያደርጋል። እናንተን የመበዝበዝ አይነት ነገር በእናንተ የመጠቀም አይነት ነገር ማለት ነው ያደርጋል ማለት ነው። እንደገና ደግሞ ሃይጃክ ያደርጋል። አንድ ነገር ሰርታችሁ ጥሩ ሁኔታ ለማድረስ ስትፈልጉ ያንን ነገር ሃይጃክ አድርጎ ከናንተ ነጥቆ ያንን ነገር ሚስ እንድታረጉት ያደርጋል ማለት ነው። እንደገና ደግሞ ኔግሌክት የማድረግ ነገር ልትሰሩት የሚገባችሁን ነገር በቃ ኔግሌክሽን ወይ ኔጋቲቭ ፊድባክ በመስጠት ሊሆን ይችላል። ይሄ በተለያየ ነገር ነው። ወይ ኢግኖር በማድረግ ሊሆን ይችላል ወይም በተለያየ መንገድ እንትን ስራችሁ እንትን እንዳያገኝ ያደርጋል ማለት ነው። እንደገና ደግሞ ራሱም ደግሞ ይሄ የስቲፍል ያደርጋል። ስቲፍል ማለት ምን ማለት መሰላችሁ? ማፈን
አፍኖ የመያዝ ማለት ነው። አፍኖ የመያዝ ለምሳሌ እንደነ ቀዳማዊ ኃይለ ሥላሴ አሁን ይሄ ከይሲው ሰውዬ ኢሳያስ አፈወርቅ የሚባል ሰውዬ እንደዚህ አይነት ሰዎች የሚያደርጉት ነገር ማለት ነው። እና ከባለፈው ቪዲዮ ላይ የተወሰኑ ሰዎች ፎቶ ታይቷል። ግን አሁን እኔ እንኳን ለማቅረብ ያዘጋጁት ወደ 30 ምናምን የሚሆኑ ሰዎችን ሁኔታ ነው ላቀርብላችሁ የምፈልገው። ግን አንድ 5-6 ሰዎች እዛ ላይ ፎቶአቸው የታዩ ሰዎች አሉ። ወደፊትም የተወሰኑትን ለማሳየት ሞክራለሁ። ግን የፎቶግራፉ ምናምኑ ትንሽ ቴክኒካል እንትን ስላለው ነው። እና ለማንኛውም ግን የባለፈው ያዩት ፎቶዎች እዩዋቸው። እነዚህ ሰዎች ብዙ ጊዜ ይታይባቸዋል ፖሴስ ማድረግ ሰዎችን። ለምሳሌ እናንተን ወይም ደግሞ በስራቸው የሚሰለጥነውን ሰው ወይም የሚመሩትን ህዝብ ፖሴስ ማድረግ ማለት በባለቤትነት መያዝ። ልክ ሰዎች ራሳቸውን ችለው የሚኖሩ የራሳቸውን ህይወት የሚወስኑ በራሳቸው የሚያስቡ በራሳቸው የሚተዳደሩ ሆነው እያሉ ግን በነዛ ሰዎች ላይ ልክ እንደ ባለቤት ሆኖ መወሰን ማለት ነው። እነሱን ገፈታትሮም ይሁን ጸጣስ ብሎም ይሁን የሆነ ነገር አድርጎ በዛ መልኩ የሚሄድ ማለት ነው። እንደገና ደግሞ እንደ ቦስ አክት ያደርጋል። ቦስ ማለት እንደ ጌታም ሊሆን ይችላል። በሰዎች ላይ አዛዥ ብለው ይሻላል። በሰዎች ላይ አዛዥ መሆን ይፈልጋል። እና ይሄንን ልክ እንደማዘዝ አይነት ነገር አድርጎ ሰዎች በራሳቸው እንትን ላይ ጣልቃ እየገባ የመወሰን በስራቸው፣ በትምህርታቸው፣ በኑሯቸው፣ በሪሌሽንሺፓቸው በተለያየ ነገራቸው ላይ እየገባ የአዛዥነት ሚና ሊጫወት ይፈልጋል። እንደገና ደግሞ ማኒፑሌት ያደርጋቸዋል። ማኒፑሌት ማለት ይሄ ኮንስፓይሬሲ ያለው ነገር ይኸው ከላይ በሆነ ነገር እንትን የሚላቸው ይመስልና ከውስጥ ደግሞ የሚሰራው ነገር ሌላ ነው። እና በኮንስፓይሬሲ ነገሮችን አወሳስቦ ሶፊስቲኬትድ አድርጎ ሰዎች ትክክለኛው ነገር ላይ እንዳይደርሱ በሆነ በዘዴ በመላ በመጠቀም ሰዎችን ችግር ላይ እንዲወድቁ ማድረግ ማለት ነው። ወይም ሳቦታጅ ማድረግ ማለት ነው። እና ሌላው ደግሞ አንዳንዱ ችግር ደግሞ ራሱ በኢንኮምፒቴንት አሁን በክፋት ብቻ ሳይሆን ሰውየው ደግሞ ኢንኮምፒቴንት ከሆነ ማለት በቀን ላክ ኦፍ ኖሌጅ ካለውም ደግሞ ሰውየው እንግዲህ ባለፈው እንትን ላይ ቪዲዮ ላይ ነግሬያችኋለሁ። ሰውየው በማወቅም ሊሆን ይችላል የሚያጠፋው፣ ባለማወቅም ሊሆን ይችላል የማያጠፋው። ሆን ብሎ አውቀው በዚህ መልኩ አሁን በዲስትራክቲቭ ሜንቶር ላይ የነገርኳቸው ወይም ቶክሲክ ሜንቶርስ የሚባሉ ሰዎች የሚያደርጉት ሆን ብለው የሚያደርጉትን በልጅነትም ደግሞ አንዳንድ ልጆች ለምሳሌ ከይሲ ነው ይሄ ሲባል ምንድነው ሰውን የሚጠልፍ ነገር ወይ የሆነ ነገር እንደ ጨዋታ መስሏቸው እንደዛ የሚያደርጉ ልጆች ነበሩ የማስታውሰው። እና የዛ አይነት የአሁን ትልቅ መሆኑ ያን የከይሲነት አይነት ስራ የሚሰሩ ሰዎች ማለት ነው ዲስትራክቲቭ ሜንቶር ስንል። አንዳንዶች ደግሞ እንግዲህ በኮምፒቴንት ባለመሆናቸው ወይንም በእውቀት ማነስ ምክንያት ደግሞ ያንን ስልጣኑን ይዘውታል ወይም የመወሰን ጉዳዩን ይዘውታል፣ ግን በሌላቸው እውቀት ላይ እየወሰኑ ሰዎችን ችግር ላይ ይጥላሉ ማለት ነው። ይሄ ነው እንግዲህ ዲስትራክቲቭ ሜንቶር ማለት እና ወይም ቶክሲክ ሜንቶር ማለት አንድ ሰው እውቀት በሌለው ነገር እናንተንም እንትን እያለ ችግር ከፈጠረባችሁ ቶክሲክ ነው ማለት ነው፣ ወይም ዲስትራክቲቭ ሜንቶር ነው ማለት ነው። እና ደግሞ ሌላው ላክ ኦፍ ኮሚትመንት እውቀቱ ያለው ሰው ምናምን ደግሞ ኮሚትመንት ደግሞ ከሌለውም ደግሞ ሌላ ችግር ነው። እና ዲስትራክቲቭ ሜንቶር ወይም ቶክሲክ ሜንቶር ወይም ኔጋቲቭ ሜንቶር የምንለው ነገር በዚህ መልኩ ይገለጻል ማለት ነው። እና እንግዲህ ነገሮችን ለማነጻጸርም እንደው ለመተዋወስም እንዲረዳን ኮንስትራክቲቭ ሜንቶርሺፕ የምንለው ወይም ኮንስትራክቲቭ ሜንቶር የምንላቸው ሰዎች የሚሰሩትን መልካም ስራ እንደገና ደግሞ በሌላው በኩል ደግሞ እነዚህ ዲስትራክቲቭ ሜንቶር የሆኑ ሰዎች የሚሰሩትን ደግሞ አጥፊ ስራ ሁኔታ ዲፋይን ለማድረግ ሞክረናል፣ እንደው ጠቅለል ባለ መልኩ ማለት ነው። ስለዚህ እሱን ነገር ያለውን ዴፊኒሽኑን ይሄንን ነገር ይዘን ደግሞ እስቲ ወደ ተግባራዊ ሁኔታው እንመለስ። ተግባር ፕራክቲካሊ እንዴት ነው ይሄ ዲስትራክቲቭ ሜንቶርሺፕ ያለውን የሚያሳድረውን በሰልጣኙ ላይ ወይ በሜንቲው ላይ ወይም በሚመራው ህዝብ ላይ የሚያሳድረውን ተጽዕኖ ደግሞ ፕራክቲካሊ በእኛ ሀገር ላይ ያሳደረውን ተጽዕኖ እያየን መሄዳችን እንቀጥላለን ማለት ነው።
እና ሜንቲው ወይም ደግሞ ያ ስልጠና ወይንም ኤክስፐሪየንስ እየወሰደ ያለው ሰው ወይም ደግሞ በጋይዳንስ መልክ የተቀመጠለት ሰው ወይም በህገ መንግስት ወይም በተለያየ መልኩ በካሪኩለም በእንደዛ አይነት ነገር የተቀመጠለት ሰው ሪዝኔብል ዲሲሽን ሜከር የመሆን አቢሊቲውን ይቀንስበታል ማለት ነው። ለምን የትምህርት ፋይናል ጎሉ እኮ ሊተሬት ሲቲዝን ማፍራት ነው። ሊተሬት ሲቲዝን ማፍራት ማለት ደግሞ በየትኛውም ፊልድ ይማር ግን ሪዝነብል ዲሲሽን ሜከር የሆኑ ዜጎችን ማፍራት ነው። ይሄ ደግሞ ለምንድነው የሚሆነው? ሪዝኔብል ሆነው የሚወስኑ ከሆነ ችግር ፈቺ ናቸው። እነዛ ዜጎች ችግር ፈቺ ናቸው ማለት ነው። ነገር ግን እኛ ችግር ፈቺ ሆነን የሀገራችንን ሁኔታ ችግር ፈተን ሰላማችን ማረጋገጥ ልማታችን ማረጋገጥ ብዙ ኦፖርቹኒቲዎች እያሉልን በአገራችን ይሄንን ነገር ጥሩ ነገሮችን ፕሮሞት ሳናደርግ እዚህ ላይ ያለ ነው ምንድነው ያለው የስርዓተ ትምህርቱ ሁኔታ የመጣንበት የንጉሱ ያስቀመጡብን መጥፎ ስርዓት ከዛም ወዲህ ደግሞ በጣም ፓወርፉል የሆነ ነገር ተተው ስላለፉ ያ ፓወርፉል የሆነ ኔጋቲቭ ኢንቴንት በምሁራን ውስጥ ሰርጾ አሁን ድረስ ምክንያታዊ ሆነን ለመወሰን ያላስቻለን ነው ማለት ነው። ስለዚህ ይህን በመሆኑ ቀዳማዊ ኃይለ ሥላሴ የጠነሱት ችግር ያበላሹት የስርዓተ ትምህርት ትርክት አሁን ድረስ ያሉ ኤሊቶች ላይ ከፍተኛ ተጽዕኖ እያሳደረ ነው ማለት ነው። እና የዚህ ቀዳማዊ ሥላሴ ሴትመንት ያላቸው ሰዎች እንዲሁም ከዛም ወዲህ ደግሞ ችግሩን ያባበሰ ደግሞ የፖለቲካል ኮሬክትነስ የሌላቸው የሀገር አስተዳደር ሂደቶች ለምሳሌ የብሔር ፖለቲካ መሰረት ያረጉ ኤሊቶች የብሔር ፖለቲካን መሰረት ያረገ የፖለቲካ አካሄድን የሚያራምዱ ኤሊቶች ቀላል ጉዳይ ስላልሆነ እነዚህ የሀገርን ሰላም የሚነሳ ሄት ስፒች ይናገራሉ። እንደገና ደግሞ ያው ፖለቲካል ኮሬክትነስ የላቸውም ብዬ ነው እኔ የማምነው። የፖለቲካ ፕሮፌሽን ውስጥ ያለው ሰው ባልሆንም ግን እኔ እንደነገርኳችሁ በሂሳቡና በሳይንሱ ዘርፍ ነው የኔ ፕሮፌሽን። ግን እኔ በሂሳቡም ቢሆን ሌሎቹንም ሂደቶች ሁሉ ይሄ ማትስ ገቨርን ያደርጋል ብዬ አስባለሁ። እና በማትስ ፎርሙላ ያው ባለፈውም ነግሬያቸዋለሁ እኔ ቦድማስ የሚባል ፎርሙላ ነው የምጠቀመው የኔ ቱል። ሁሉንም ማህበራዊም ኢኮኖሚያውን ሌሎችንም ጉዳዮች ሁሉ በቦድማስ ፎርሙላ ነው የማየው። ቦድማስ ደግሞ እንደሚታወቁት በብራኬቷ ነው የሚጀምረው። ብራኬት ባይ ፕራዮሪታይዜሽን ነው። ያው ቦድማስ ፕራዮሪቲ ጉዳይ ነው። ሃው ቱ ሶልቭ ፕሮብለም ሶልቪንግ ፎርሙላ ነው፣ ስኪል ነው። እና በዛ ሁኔታ ሳየው ይሄ ፖለቲካል ኮሬክትነስ አለው ብዬ አላስብም፣ የብሔር ፖለቲካ ማለት ነው። ስለዚህ የብሔር ፖለቲካን የሚያራምዱ ሰዎችም ያው ከቀዳማዊ ኃይለ ሥላሴ ካስቀመጡት ትርክት ቀጥሎ በጣም በጥፋት ጎዳና ላይ ያሉ ሰዎች ናቸው። ይሄ የብሔር ፖለቲካ እኔ ከሀገራችን የአሰራር ሲስተምም የሚወጣበት ሁኔታ ይመጣል ብዬ ተስፋ አደርጋለሁ። የማንኛውም ነገር ስያሜዎች፣ የቦታ ስያሜዎች በሙሉ አሲምፕል አዛት እኔ የብሔር ፖለቲካ ማውጣት ስል ባህል እንዲከበር ፈልጋለሁ፣ ቋንቋ እንዲከበር ፈልጋለሁ፣ ማንኛውም እነዚህ ሰብአዊ መብቶች እንዲከበሩ ፈልጋለሁ። ነገር ግን ቦታ በቦታ ስም ነው መጠራት ያለበት። ቦታ መሬት በብሔር ስም መጠራት የለበትም። እሱ ነው በጣም ከፍተኛ ግጭቱን እያባባሰ ያለው ማለት ነው። እንደገና አሁን ደግሞ ከዛም አልፈን ባንኮች፣ ኢንሹራንስ ድርጅቶች፣ የኢኮኖሚ ተቋማት፣ አንዳንድ እንትኖች ሁሉ ትላልቅ ተቋሞች ሁሉ በብሔር ስም የሚጠሩበት ሁኔታ አለ። ያ ተገቢነት የለውም። ስያማቸው የልማት ከሆነ የልማት ስም፣ ቦታ ከሆነ የቦታ ስም፣ ትምህርት ቤት ከሆነ የትምህርት ቤት ስም ሊኖረው ይገባል ብዬ አስባለሁ። እና ደግሞ ወይም መልካም ስራ የሚሰሩ ሰዎች ከሆኑ በሰዎች ስምም መታሰቢያ ተብሎ አንዳንድ ሁኔታዎች ሊቀመጥ ይችላል። ነገር ግን ከምንም በላይ በሚመለከተው ነው መሆን ያለበት እንጂ ሁሉን ነገር የብሔር ስም እየተሰጠ የሚደረገው ነገር ያው መቅረት ነው ያለበት ብዬ ነው የማስበው። እንደገና ከብሔር ቦታው ራሱ ክልሎች በብሔር ስም የሚጠሩ ክልሎች ለምሳሌ ሁለቱ ትላልቅ ክልሎች በብሔር ስም ተጠርተው በጣም ብዙ አወዛጋቢ ነገሮች የሚመጣብን በዛ ምክንያት ነው። እኔ እንኳን ሲጀመር
ሁለቱ ክልሎች ክልል 3 እና ክልል 4 መበተን አለባቸው ብዬ ነው የማምነው። ክልል 3 ቢያንስ ከአራት መከፈል አለበት። ክልል 5 ደግሞ ቢያንስ ከ5 መከፈል አለበት። ከዛም በላይ ሊሆን ይችላል እንደ ሁኔታው እና እንደዛ ሆኖ ለማኔጅመንት በሚያመች መልኩ መቀመጥ አለበት። ይሄ አንዱ የሲስተም አድቮኬሲ አካሄዴ ነው ማለት ነው። እና ይሄ ስለሆነ ይሄንን ፖለቲካል ኮሬክትነስ የሌላቸውን ነገሮች እያስወጣን እንዲሁ በኮመን አንደርስታንዲንግም ተቀባይነት የሌላቸውን ነገሮች እያስወጣን መሄድ ይጠበቅብናል ብዬ አምናለሁ። ሁለቱ መበተን ያለባቸው ያልኳቸው ክልል 3 እና ክልል 4 ለማለት ነው። ክልል 5 ያልኩት ተሳስቼ ነው። ስተታን አርሜ ልሄድ ብዬ ነው። ሞር ግልጽ እንዲሆንላችሁ ክልል 3 ቢያንስ ከ4 መከፈል አለበት ስል የአማራ ክልል ማለቴ ነው። ክልል 4 ደግሞ ቢያንስ ከ5 መከፈል አለበት ስላችሁ የኦሮሚያ ክልል ማለቴ ነው። ክልል 4 ይባል ነበር በፊትና እኔ የብሔር ነገርን በጣም ላለማስተጋባት ነው ብሔሮችን በቁጥር እየጠራሁ የሚሄደው። እዚህ ላይ ግን ግልጽ እንዲሆንላችሁ ብዬ ነው። እና ክልል 4 ቢያንስ ከ5 መከፈል አለበት ስል ኦሮሚያ ክልል ማለት ነው። ቢያንስ ከ5 መከፈል አለበት እና እነዚህ ሁለቱ ክልሎች ማለት የክልል 3 እና ክልል 4 በጣም ሰፊ ከመሆናቸው የተነሳ ለአስተዳደር እንኳን ለማኔጅመንት ለኮንትሮል በጣም አስቸጋሪ እንደሆነ አሁን እንኳን ይሄው በተለያየ እንቅስቃሴ እንኳን ሲደረግ ወደ ለማኔጅመንት በጣም አስቸጋሪ ነው። ለመንግስትም ለተቃዋሚ ኃይሎችም ለየትኛውም ለገዢው ፓርቲም ለተቃዋሚ ፓርቲም ለየትኛውም ቢሆን እንዳለ እነዚህን ሁለቱን ክልሎች ክልል 3 እና ክልል 4ን አንድ ወጥ አድርጎ ለማስተዳደር በጣም አስቸጋሪ ነው። ካለብን ውስብስብ ችግር አንፃር ከፋፍሎ መፍታቱ ችግሮችን መፍታቱ የተሻለ ነው የሚል ግምት አለኝ። የስነ ልቦና ባለሙያዎች አንድ ምንድነው የሚሰጡት ምክር እንትን በቃ ከበድ ያለ ችግር ካጋጠማችሁ ችግሩና ለመፍታት ከባድ ሆኖ ከታያችሁ ለመከፋፈል ሞክሩ፣ ችግሩን ከፋፍላችሁ ለማየት ሞክሩ ይላሉ። ፐርሰናል በሆነ ጉዳይ እንኳንስ በሀገር ደረጃ እና ይሄ ስለሆነ ለዚህ ነው መከፈል አለባቸው ወይም ደግሞ መበተን አለባቸው። ክልል 3 እና ክልል 4 መበተን አለባቸው። የክልል 3 ቢያንስ ከ4 መበተን አለበት። ክልል 4 ደግሞ ቢያንስ ከ5 መበተን አለበት የሚለው በዚህ ምክንያት ነው ማለት ነው። ሰዎች አንዳንድ ጊዜ ይሄ ነገር ሲባል ትንሽ ግርታ የሚፈጥርባቸው ሰዎች አሉ። ግርታ ብቻ ሳይሆን በጣም እንደ መሆን የሌለበት ነገር እንደሆነ አድርገው የሚያዩ ሰዎች አሉ እና ምክንያቴን ማስቀምጬ ልለፍ ብዬ ነው። ሌላው ስለ ብሔር ፖለቲካን ባወገዝኩበት ቦታ ሁሉ ሳልጠቅሰው ማላልፈው አንድ ነገር አለ። ለምን አሁን በሀገራችን የብሔር ፖለቲካ ፓርቲዎችን በዛ መደራጀት፣ ክልሎችን በዛ መጠራት፣ የኢኮኖሚ አውታሮች በዛ በብሔር ስም መጠራት፣ እነዚህ በጣም እየተለመደ ሄዷል ለ30 ዓመት ያህል ስለቆየ። ያንን ማንሳት ግን እኔ በኃይል ወይም ማህበረሰቡ ሳያምንበት መሆን የለበትም ብዬ ነው የማምነው። ያንን ለማድረግ ስሙዝሊ ነው መሄድ ያለብን። ስሙዝሊ መሄድ አለባቸው ጉዳዮች በአጠቃላይ። ስለዚህ ስሙዝሊ ለመውሰድ እንደኔ ከሆነ ከሀገራችን ኮንቴክስት ጋር በጣም የሚስማማ ነገር መፈለግ አለብን። የተጠና ነገር ወይም ራሳችን በደንብ ያጠና ነው። እንዲሁ ዝም ብሎ በፍላጎት ወይ በመሰለኝ በምናምን በደሳለኝ ሳይሆን ግን የተጠና ነገር ማለት ነው። በራሳችን ያጠና ነው ሊሆን ይችላል፣ ወይም ከሌሎች ሀገሮች የሚመጣ ተሞክሮ ሊሆን ይችላል። ለምሳሌ እኔ እንደ መፍትሄ የማቀርበው ይህንን የብሔር ፖለቲካ ለመተካት ፍትህ ያስፈልጋል። ለምሳሌ የብሔር ፖለቲካ ይቅር ሲባል አንዳንድ ሰዎች ደግሞ ሜሪት 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 የሚሉ ሰዎች አሉ። አስተዳደር ወይም ደግሞ የውሳኔ ሰጭነት በሜሪት ብቻ የሚሉ ማለት ነው። በሜሪት ብቻ ወይም በትምህርት ብቻ የሚሉትንም አልጋራም። ለምን የሀገራችን
ካለችበት ሁኔታ አንፃር በተለያየ የሀገራችን ክፍል ያለው ማህበረሰብ ያለው የትምህርት እድል የማግኘቱ ሁኔታ ተመጣጣኝ አይደለም። አንዳንዶች ጥሩ የትምህርት እንትን አላቸው የተወሰኑት ክልሎች፣ የተወሰኑት ደግሞ በጣም በትምህርት ደግሞ ወደኋላ ይቀረዋሉ። ምንም እንኳን አሁን ጥሩ እየሰሩ ቢሆንም ግን ቀደም ካለው ሁኔታ አንፃር ሲታይ ለመድረስ ትንሽ እንትን ያስፈልጋቸዋል። ስለዚህ የአካባቢው ማህበረሰብ አሳታፊ የሚያደርግ የአስተዳደር ስርዓት ነው መዘርጋት ያለበት ማለት ነው። እና የመልካም አስተዳደር እንዲኖር ተሳትፎ ወሳኝ ነገር ነው። ስለዚህ ያ ካልሆነ ሜሪት ብቻ ካልን ግን የተወሰኑ ብሔሮች ብቻ ሂር ኤንድ ዜር ወይም የተወሰኑ አካባቢ ሰዎች ብቻ የአንድ የሶስት ወይም እንደዛ ክልል አካባቢ ሰዎች ብቻ ወይም የአራት ክልል ሰዎች ብቻ ሂር ኤንድ ዜር አገረ ገዥ ይሆናሉ ማለት ነው። ሌላው ህዝብ ተሳትፎ ውስጥ የማይገባበት፣ በፈተናም ኮምፒት የማያደርግበት፣ በውድድር ግን የአካባቢውን ማወቅና በኤክስፐሪንሱ ግን የተሻለ ሊያስተዳደር የሚችል ሰው ማለት ነው። ስለዚህ በአካባቢው ማህበረሰብ ካለው ውስጥም የተሻለ ኤክስፐሪንስ የተሻለ የትምህርት ዝግጅት ያለው ሰው አብሮ መሳተፍ አለበት እንጂ ሜሪት ብቻውን የሚለውን ነገርም አልጋራም። አንዳንድ ምሁራን እንደዛ ሲሉ ስለምሰማ ነው ማለት ነው። እና ያ ነው። ነገር ግን እኔ ከዚህ በተጨማሪ ከብሔር ፖለቲካ ለመውጣት አንድ የራሳችን በአገራችንም የተለመደ ነገር አለ ብዬ የማምነው ምንድን ነው? አንድ ዲክለሬሽን አለ በዩናይትድ ኔሽን የወጣ ዲክለሬሽን ማለት ነው። ያ ዲክለሬሽን ኤግዛክትሊ ከኛ ሀገር ባህል ጋር የሚመሳሰል ነው። እሱም ምንድን ነው? ዘ ዩናይትድ ኔሽን ኢንዲጂነስ ፒፕል ራይት ዲክለሬሽን የሚለው ዲክለሬሽን ለእኛ አገር አዲስ አይደለም ብዬ ነው የማምነው። እሱም ምንድን ነው? በሀገራችን ያለው ተሞክሮ ርስተ ጉልት የሚባለው ለምሳሌ ርስተ ጉልት በሰሜኑም የሀገራችን ክፍል፣ በደቡቡም የሀገራችን ክፍል፣ በምዕራቡም በምስራቅም የመሬት ይዞታ ስርዓት ነበር። ስለዚህ ያ ስላለ ቀደም ባለው በየራሱ በየማህበረሰቡ ኦሪጂናል የሆነው ኢንዲጂነስ የሆነው ፒፕል በየቦታው ያለው ካልቸር አለ። የመሬት ይዞታ ካልቸር፣ ባህላዊ የፍትህ ስርዓት፣ እንደዚህ አይነት ነገሮች አሉ። ስለዚህ ያንን ነገር ተጠቅመን የተጠናውን ኢንዲጂነስ ፒፕል ራይት ዲክለሬሽን ከኛ አገር የርስተ ጉልት ባህል ጋራ በዛ ኮንቴክስት ተቃኝቶ ቢሰራበት ብሔር የሚባል ነገር እንዳይኖር ያደርጋል ማለት ነው። በብሔር የመስራት መሬት በብሔር አይያዝም ማለት ነው። ምንድነው ድሮም ብሔር ማለት ቤት፣ ቦታ መሬት የእርሻም ይሁን የከተማም ይሁን የሚያዘው በግለሰብ ስም ነው እንጂ የገሌ ብሔር የሚባል መሬት ሊኖር አይችልም። የገሌ የተባለው ብሔር ይሄ ተከልሎ ይሄ ያንተ ካርታ የሚባል ነገር አይሰራም። የግለሰብ ነው ወይም ደግሞ የተቋም ነው ማለት የድርጅት፣ የትምህርት ቤት፣ የጤና ተቋም ወይም የሌሎች አይነት የንግድ የቢዝነስ ድርጅት እንደዛ ሊሆን ይችላል እንጂ መሬት በብሔር መጠራት የለበትም። ምክንያቱም ብሔር ውስጥ ብዙ ሰዎች አሉ። እነዛ ሰዎች ሁሉ በምን አይነት መልኩ ነው ያ ነገር ከሌላው እንትን ጋር የሚያጋጭ ስለሆነ ጥሩ አይደለም ማለት ነው። እንደገና ደግሞ አንዱ ብሔር ተወላጅ ሌላ ብሔር ተወላጅ ላይ ሄዶ ገዝቶ ቤት ሰርቶ ንብረት አፍርቶ ይኖራል በራሱ በጥረቱ ማለት ነው። አይደለም በሀገሩ በውጭ ሀገርም ሄዶ ይኖራል። ነገር ግን እዛ አካባቢ ያሉት ኢንዲጂነስ የሆኑት ሰዎች ግን መብታቸው ሪኮግኒሽን የሚያገኙበት እና መብታቸው የሚከበርበት ግን አለ። ለምሳሌ ኢንዲጂነስ ፒፕል ራይት ዲክለሬሽን አሁን ውጭ ሀገር ብናይ ለምሳሌ አሁን ዩናይትድ ስቴትስ ራሱ ብንመለከት የአካባቢው ተማሪዎች ከዛ አካባቢ የተማሩ ተማሪዎች ኮሚኒቲ ኮሌጅ ጆይን ሲያደርጉ ዲስካውንት አላቸው። ከሌላ ክልል ወይ ከሌላ አገር የመጡ ተማሪዎች ደግሞ ዲስካውንት የላቸውም። ስለዚህ ዲስካውንቱ እዳቸው የተወሰነ ቅናሽ ነገር ነው አለው ከሚማሩበት። ለምሳሌ እዳ መክፈል ቢኖርባቸው ካሽን ቢከፍሉ የተወሰነ ቅናሽ አላቸው ማለት ነው። ስለዚህ ያ ምንድነው ሪኮግኒሽን ይሰጣቸዋል። አዎ የዚህ አካባቢ ተወላጅ ነህ፣ እዚህ አካባቢ ካለ ሃይ ስኩል የተማርክ ተብሎ ማለት ነው። እና አንዳንድ እንደዛ አይነት ነገሮች አሉ ሪኮግኒሽን የሚሰጡ እና ይሄ ኢንዲጂነስ ፒፕል ራይት ዲክለሬሽን ለኛ አገርም ተስማሚ ነው። ይሄንን የብሔር ጉዳይ ከጭራሽ ለማውጣት
የሆነ መተኪያ ነገር ያስፈልጋሉ ያምናለሁ። ዝም ብለን ብቻ እንደውን ሰርዘው ወይም ቀደንን ጣለው አይነት ነገር ቢሆን እሱ አዋጭነት የለውም፣ የሚያስማማም አይደለም፣ ፍትህም አይደለም። እና ይሄ ግን የተሻለ መንገድ ነው ብዬ አስባለሁ እንደ መፍትሄ ማለት ነው። እና እነዚህ ዲስትራክቲቭ ሚና ያላቸው ሰዎች እንግዲህ ሀገርን ሰላም የሚነሳ ሄት ስፒች ይናገራሉ ወይም የጥላቻ ንግግር ያደርጋሉ። በጣም ከነሱ የማይጠበቅ እንደ ማንም በኮመን ሴንስ ማንም ሰው እንኳን በቃ አይናገረውም ብሎ ምንም ያልተማረ ምንም ያላለም ሰው የማይለውን ነገር ሁሉ እነሱ ሲያስተጋቡ ይታያሉ። ለዚህ ነው ዲስትራክቲቭ ሜንቶር ወይም ቶክሲክ ሜንቶር እያልኩ መጣራቸው ማለት ነው። እና የሀገርን ሰላም የሚነሳ አካሄድ ፕላን ያደርጋሉ። ማህበረሰቡ ደግሞ አዋቂ ናቸው ብሎ ይከተላቸዋል ማለት ነው። እንደገና ደግሞ ያንን ፕላን ደግሞ በተግባር ላይም ያውላሉ። ለምሳሌ አርምድ ስትራግል በሀገራችን ከፍተኛ ችግር የሚያመጣ ነገር ነው። አርምድ ስትራግል ከጦርነት ምንም ትርፍ የለም። በትዕግስት ነገሩን ይዞ ፍትህ አለ ብዬ አይደለም፣ ፍትህ ሁልጊዜ ይገኛል ብዬ አይደለም። ፍትህ ባይኖርም ግን ከሰላም አይቀድምም። ስለዚህ በአርምድ ስትራግል የሚፈታ ችግር የለም። አሁን ምሳሌ የሚሆኑ ነገሮችን ነው የምሰጣችሁ። ኤሊት ተብለው ግን በውጭ ሀገርም ሆነው በሀገር ውስጥም ሆነው አርምድ ስትራግሉን በቃ የሚያበረታቱ አሉ። እኔ አንዱ ምን ሲል ሰማሁት፣ እኔ እኮ የኛ ሀገር ዲያስፖራ ምን ይሻላል እንካችሁ ተዋጉ ብሎ ዶላር አዋጥቶ እኮ የሚልክ ነው። ዩሲ በማስማማት ነገሮችን ጦርነትን የሚያበርድ ነገር ከማድረግ ይልቅ በውጭ ሀገርም ከሀገራችንም አለ፣ ውጭ ሀገር ብቻ አይደለም፣ እንዲህ አይነት የጥላቻ ንግግርና ጦርነትን የሚያበረታታ በአርምድ ስትራግል ችግር ፈታለሁ ብሎ መነሳት አይነት አካሄዶች እንዲቀሩ መሆን ነው ያለባቸው የሚል ነው። እንግዲህ ምን ለማለት ነው፣ ከቀዳማዊ ኃይለ ሥላሴ ጊዜ ጀመርኩላችሁ፣ ግን ያ መንፈስ እየተከተለ መጥቶ አሁን ወደ ምን አቅጣጫ ይዞን እንደሄደ ለማሳየት ማለት ነው። እና አርምድ ስትራግልና እና ሌሎችንም ኢፍትሃዊ የሆኑ አካሄዶችን ያራምዳሉ እነዚህ ቶክሲክ ሜንቶር የምንላቸው ማለት ነው። በሀገራችን የሲቪል መብቶችና የሰብአዊ መብት አያያዝ ባህላችን እድገት ላይ አሉታዊ ሚና ይጫወታሉ እነዚህ ቶክሲክ ሜንቶርስ ማለት ነው። እንደገና ደግሞ በሀገር ጉዳይ ላይ በኮንስፓይሬሲ ወይም ደግሞ ሴራ በማሴር የሀገራችን አጠቃላይ ፖለቲካዊ ሁኔታ፣ ኢኮኖሚያዊ እና ማህበራዊ ሂደቶችን ያወሳሰባሉ። እንደገና እውነቱን በመካድ በቃ በእንትን የሚለውን ሁሉ በቃ በኮንስፓይሬሲ መንገድ በመሄድ አሁን እኔ አንዱን ወገን ማለት አይደለም ሁሉንም ወገኖችን ነው በዚህ ላይ በኮንስፓይሬሲ አካሄድ ላይ ሁሉንም ወገኖች ዲስትራክቲቭ ሜንቶር የሆኑ ሰዎች ግን ኮንስፓይሬሲው የሚጀምረው ያው ከቀዳማዊ ኃይለ ሥላሴ ነው። ነግሬያቸዋለሁ፣ በጣም አውርቻለሁ። በዛ ላይ ቀደም ያሉት መሪዎች ቀጥተኛ ነው። አምባገነንም ከሆነ አምባገነነታቸውን በይፋ አውጀው ነው የሚሄዱት። በዛ መልኩ ነው። የእሳቸው ግን በስልት ነው በዘዴ ነው ያስቀመጡት ኮንስፓይሬሲውን። ስለዚህ እሳቸው ሲለቁ ግን እሳቸው ሃንድል በሚያደርጉበት መንገድ ሃንድል የሚያደርገው ሰው ሊገኝ አልቻለም። ይሄ ነው ችግሩ። እና ይሄ እነዚህ ሂደቶች ያው የዚህን ኢኮኖሚውንም ማህበራዊ ጉዳያችንን ሁሉ ሂደቶችን ያወሳስባሉ፣ ያስተጋጉላሉ፣ ልማትን ወደ ኋላ ይጎትታሉ። በዚህ መልኩ ነው እና ይሄ ደግሞ በማህበረሰቡ የዕለት ከዕለት እንቅስቃሴ ላይ ከፍተኛ መስተጓጎልና ተጽዕኖ ያሳድራሉ ማለት ነው። የኑሮ ውድነትን ያባብሳሉ። በሀገራችን የባህል ተሐድሶ እድገት ላይ አሉታዊ ሚና አላቸው። ምክንያቱም ማለት ጎጂ ልማዳዊ ድርጊቶችን ሁሉ አንደኛ የጥረታቸው አጋዥ ያደርጋሉ፣ ሁለተኛ በጎጂ ልማዳዊ ድርጊቶች የሚከሰቱትን ነገሮች ደግሞ ለአንዱ ብሔር ወይ ለአንዱ አካል በመስጠት ልክ ሆን ተብሎ ፕላን ሆኖ የተደረገ ያደርጉታል እና የጎጂ ልማዳዊ ድርጊቶችን በጋራ በማጥፋት ይልቅ እነሱን ለመጠቀሚያነት ሲያውሉት ለፖለቲካ መስሪያ ወይ ለአንዳንድ ነገሮች መጠቀሚያ ሲያደርጉት ይታያሉ። እና ይሄ የነዚህ የቶክሲክ ሜንቶሮች አካሄድ አሁን ያለውን ጉዳት ነው እያሳየኋችሁ ያለሁት። የትምህርት፣ የጤና፣ የኤሌክትሪክ፣ የውሃ፣ የኮሙኒኬሽን እና ሌሎችንም አገልግሎቶችና ኢንፍራስትራክቸር እድገትን ያስተጓጉላሉ። በአጠቃላይ በሀገራችን
የሰላም እጦት በተጨማሪ የፍትህ እጦትና እነዚህም መልካም ነገሮች ሁሉ ማህበረሰቡ እንዳያገኝ የሚያስተጓጉሉ የሚገድቡ የሚያስቀሩ አካሄዶች ናቸው ማለት ነው። እና ይሄንን ቶክሲክ ሜንቶርሺፕ ወይም ዲስትራክቲቭ ሜንቶርሺፕ ማውገዝ ይኖርብናል። በእኛም በሀገራችን ተረት ጓደኛህን ንገረኝና ማንነትህን ልንገርህ ይባላል። ወይም ደግሞ ከመጥፎ ጓደኛ ጋር የዋለ ሰው እንዲህ ነው ይባላል። እንኳንስ ጋይዳንስ ሆኖለት ማለት ነው። ስለዚህ ይሄ በመሆኑ ከመልካም ሰዎች ጋር መዋል አለብን። ከጥሩ ቀና የሆነ ነገር ከሚመሩ ሰዎች ጋር መዋል አለብን። ልጆቻችንም በዛ አይነት መንገድ እንዲሄዱ በተለይ እድሜያቸው በቲን ኤጀር በሚሆኑበት ጊዜ ልጆችም ሆነው ገና ኪድ ሆነው ሲያድጉ ጀምሮ አዋዋላቸውን አካሄዳቸውን ማየት አለብን። የሚያነቡትን መጽሐፍ ማየት አለብን እና ይሄንን ለማለት ነው። ለምን ጋይድ የሚሆኑበት መንገድ በጣም ወሳኝነት ስላለው ማለት ነው። እና ቶክሲክ ሜንቶርሺፕ ወይም ይሄ ዲስትራክቲቭ ሜንቶርሺፕ እስከምን ድረስ ነው የሚሄደው? ምን ያህል ነው ተጽዕኖ የሚያሳድረው? በእነማን ላይ ነው ተጽዕኖ የሚያሳድረው? በህፃናት ልጆች ላይ ነው ወይስ በታዳጊዎች ላይ ነው ወይም በወጣቶች ላይ ነው ወይስ በምሁራን ላይም ተጽዕኖ ያሳድራል? ባልተማሩ ሰዎች ላይ ብቻ ነው ወይስ ስልጣን ባላቸው ሰዎች ላይ ተጽዕኖ ያሳድራል? በማን ላይ? ወይም በዳኝነት በውሳኔ ሰጭነት ላይ ባሉ ሰዎች ላይ ተጽዕኖ ያሳድራል? በእምነት አባቶች በሌሎችም ላይ ተጽዕኖ ያሳድራሉ የሚለውን ነገር መፈተሽ አለብን። እና ይሄ ሜንቶርሺፕ ወሳኝ ነገር ነው። እኔ ይሄንን ቶፒክ ሳነሳው ዝም ብዬ አይደለም፣ ምክንያት ስላለ በቂ ምክንያት ስላለ ነው። እና ይሄ ተጽዕኖ የሚያሳድረው አንዳንድ ሰዎች ላይ በልጅነት ላይ ያሳድርባቸው ይችላል። አንዳንድ ሰዎች ላይ ደግሞ አዋቂም ሆነው ትልቅም ሆነው ተምረውም በምሁርነት ደረጃ ላይም ሆነው በከፍተኛ ኃላፊነትም ላይ ሆነው የዚህ የዲስትራክቲቭ ሜንቶርሺፕ ተጠቂ ሊሆኑ ይችላሉ ማለት ነው። እና አሁን በሀገራችን ነግራቸዋለሁ። አሁን የተለያዩ ምሁራን ለምሳሌ አሁን የአርምድ ስትራግልን ኢንካሬጅ የሚያደርጉ ምሁራን በሚዲያ ወጥተው በህግ አዋቂ ሆነው ምን ሆነው ግን አርምድ ስትራግልን የሚያበረታቱ እኔ ምን ብዬ ልውሰዳቸው እነዚህን ሰዎች? እነዚህ እኮ አሁን ለተዋጊዎቹ ጋይድ እያደረግን ነው ብለው ነው የሚያስቡት። አቅጣጫ እየሰጠን ነው ብለው ነው የሚያስቡት። በተለይ ከፍተኛ የሆነ አርምድ ስትራግል ያለው በሶስቱ ትላልቅ ክልሎች ላይ ወይም በከፍተኛ ምሁር ባላቸው ሶስቱ ክልሎች ላይ ያለውን ሁኔታ እንመልከት። ክልል 1፣ ክልል 4 እና ክልል 3 እነዚህ ሶስቱ ክልሎች ላይ ምን ያህል የአርምድ ስትራግል ችግር እንደተከሰተ የምናውቀው ነገር ነው። ይሄ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ሌሎችም ጋር አለ፣ ግን ሶስቱ ላይ በተለይ ክልል 1፣ ክልል 3 እና ክልል 4 ላይ ማለት ነው። እነዚህ ሶስቱ ክልሎች ላይ እና የነዚህ ተወላጅ የሆኑ ምሁራን ወጥተው ማለት ነው እንግዲህ የስርዓተ ትምህርታችን ችግር ነው። ከቀዳማዊ ኃይለ ሥላሴ ጀምሮ ነው ፊደል እየቆጠሩ የመጡት የኔው ከኔ ጋር የሚቀራረቡ ሰዎች ናቸው ይሄንን ነገር የሚያወሩት። እኔ ጡረታ እድሜ ላይ ሁሉ ያሉ ምን ያሉና የአርምድ ስትራግሉን የሚደግፉ የሚያበረታቱ፣ በእርግጥ ከኔ ትንሽ መለስ ሊሉ ይችላሉ፣ ጡረታ እድሜ ላይ ላይደርሱ ይችላሉ፣ ግን ከፍተኛ ዕውቀት አላቸው ብዬ የምገምታቸው ሰዎች ከነዚህ ከሶስቱ ክልሎች የመጡ የአርምድ ስትራግሉን ሲያበረታቱ አይቻለሁ። ስለዚህ ይሄ በጣም የተሳሳተ ጋይድ ነው እየሰጡ ያሉት። ለምን ከአርምድ ስትራግል ምን ይገኛል? ይሄንን እንዴት ነው ማስላት የማይችሉት እነዚህ ሰዎች? ይሄ ምንድነው እንግዲህ ከስርዓተ ትምህርቱ ራሱ ስንመጣ የቀዳማዊ ኃይለ ሥላሴ ትምህርት በዛ መልኩ ነው። ካባብል አልሆንም ምላችሁ ለዚህ ነው ምሁር ተብሎ ራሱ ሌላ ኢኖቬቲቭ የሆነ የመፍትሄ ሀሳብ ማምጣት ሲገባው ወደ ጦርነትን ኢንካሬጅ ያደርጋል ማለት ነው። አሁን ምሁራን ላይ ብቻም አይቆምም፣ ወይም በተለያየ መንገድ የጠቀስኩላችሁ አክቲቪስቶች ወይም እንደዚህ ላይ ብቻም አይቆምም። ኃላፊነት ባሉ ሰዎች ላይ ይመጣል። ለምሳሌ በሀገራችን ከፍተኛ የስልጣን እርከን ላይ
ያሉት ሰው እንግዲህ ራስን ባለመሆን ማለት ነው። ራስን ባለመሆን ሰውየው እኮ ራሱ ጥሩ እንትን ቢኖረው አሮጋንትን ባይሆን ትህትናም ያለው ሰው ቢሆን ከነዚህ ከመጥፎ ሰው ጋር ከዋለ ያው መጥፎ ነገር ተምሮ ይመጣል ማለት ነው። እና በግፊት ኃይል ውሳኔ ለሌላ አሳልፎ በመስጠት ከፍተኛ ችግር ላይ የወደቁበት ሁኔታ አለ። ለምሳሌ የሀገራችን መሪ አያችሁ። ስለዚህ እኔ ራሴ ከመጀመሪያው ሲቀራረቡ መጀመሪያ እንደ ለመግባባት ያህል በጥሩ የጉርብትና መንፈስ ለመኖር ያህል ነበር የመሰለኝ። በኋላ ግን ጠንከር ያለ ሲመጣ ግንኙነቱ እኔ እንዴት ነው ይሄ ሰው እንዴት ነው ከዚህ ሰውዬ ምን አየው ብሎ ነው ከዚህ ሰውዬ ጋር ይሄን ያህል ቅርርብ የሚፈጥረው ብዬ ዳውት አድርጌያለሁ በግሌ። እና አሁንም ያ ነገር ጦርነት ውስጥ ዘፍቆ ከዛ ለመውጣት በሌለ ባህሪ ይታያችሁ እንግዲህ ራስን ባለመሆን በዛ ዲስትራክቲቭ በሆነ ወይንም ቶክሲክ በሆነ ሜንቶር ተጠቂ ሆኖ ወደ ጦርነት ውስጥ መግባት ሀገርን ሁሉ ይዞ የነን ሁሉ ህዝብ ይዞ ወደ ውጥንቅጥ ውስጥ እስከ መግባት ድረስ ተደርሷል። ይሄ ሁሉ እልቂት ደርሶ ይሄ ሁሉ ህዝብ መፈናቀል፣ ሚሊዮኖች ተፈናቅለው፣ መቶ ሺዎች አልቀው፣ ሚሊዮኖች ደግሞ ተፈናቅለው ብዙ ሰው ጉዳት ተፈጥሮ ያ ሁሉ ንብረት ወድሞ እና አገር ይሄን ያህል ምስቅልቅል የሆነ ነገር ውስጥ ወድቃለች ማለት ነው። እና ያ ነገር ቀጥተኛ በራስ ውሳኔ ወይም ደግሞ ቀና ሰዎች አማካሪዎች ኖሮ ከቀና ሰዎች ጋር ሆኖ የመስራት ሁኔታ ቢኖር እነዛ ሰዎች በምንም አይነት ወደ ጦርነት አይገፉም። ለጦርነት እንኳን የተነሳ ቢሆን በስልት ያንን ጦርነት ለማብረድ እና ያንን ጦርነት የሚቀርበትን መንገድ ነው የሚፈልጉት። ግን መጥፎ ጓደኛ ይሄ ዲስትራክቲቭ ሜንቶር ካለ ሁልጊዜ ወደ ዲስትራክሽን ነው የሚመራው፣ ወደ ጦርነት፣ በቃ ወደ ኔጋቲቭ ነገሮች ነው። ምክንያቱም ያ ሜንቶር ኔጋቲቭ ማይንድ ሴት ያለው ነው እና ሰው ራሱ ፖዚቲቭ ማይንድ ሴት እንኳን ያለው ሰው ቢሆን ኔጋቲቭ ማይንድ ሴት ካለው ጋር ከዋለ ስህተት ላይ ይወድቃል። ስህተቱ ደግሞ የአንድ ጊዜ እንኳን ቢሆን ለመመለስ በጣም የሚከብድ ነገር ይሆናል። አሁን ለምሳሌ ነቅተዋል የሀገራችን መሪ በቃ ከዛ ለመመለስ ጥረት አደረጉ። ግን ምን ያህል አድካሚ ምን ያህል ነገር ፈጠረ። በመላ ሀገሪቱ አንድ ቦታ ላይ የተነሳው ችግር ወደ ተዛምቶ ኤክስፓንድ ሆኖ ችግሩ አሁን ድረስ ይሄው ለመፍታት በጣም አዳጋች የሆነ ነገር ሆኗል ማለት ነው። እና ስንት ልማት ሊሰራ የሚችልበትን ጊዜ ስንት መልካም ነገር ሊደረግ የሚችልበት ነገር ሁሉ በዚህ ጉዳይ ላይ ጊዜም ገንዘብም የሰው ኃይልም ይሄ ሁሉ ነገር እየሆነ እንደገና ከምንም በላይ ደግሞ የሰው ህይወት መጥፋቱ በጣም ያሳዝናል። የሰው አካል መጉዳቱ በጣም ያሳዝናል። ኢኮኖሚው ቀላል ባይሆንም እና በዛ መልኩ ስለሆነ ይሄ ዲስትራክቲቭ ሜንቶርሺፕ ብዬ ይሄንን ርዕስ የወሰድኩበት ምክንያት ይሄ ነው። ምን ያህል ጎጂ ነገር እንደሆነ ማሳየት ስለምፈልግ ማለት ነው። አዎ እንግዲህ ውድ ታዳሚዎቼ የዛሬ ፕሮግራማችንን እያገባደን ነው እና በጣም ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። እና እንግዲህ ያው እየጨረስን ስለሆነ ላይክ ማድረግ እንተዋወስ። ላይክ እያደረጋችሁ ሼር ማድረግም እንዳትረሱ። ያላችሁን አስተያየት ደግሞ በኮሜንት ላይ እንድታሰፍሩልኝ ትብብራችሁን እጠይቃለሁ። ኮሜንቱ ደግሞ ሁሌም እንደምላችሁ የግድ የኔን አስተያየት በመጋራት ብቻ አይደለም፣ ነገር ግን ለየት ያለ ሀሳብም ሊሆን ይችላል ወይም ደግሞ የኔን ሀሳብ በመደገፍ የማዳበሪያ ሀሳብ ሊሆን ይችላል። ለማንኛውም ያላችሁን አስተያየት በኮሜንት ላይ እንድታሰፍሩልኝ ትብብራችሁን እጠይቃለሁ ማለት ነው። እና ሰብስክራይብ ያላረጋችሁ እና አዲስ የመጣችሁ ታዳሚዎች ደግሞ ያው ሰብስክራይብ እንድታረጉኝ አሁንም በድጋሚ እጋብዛለሁ። እና ስላዳመጣችሁኝ በጣም አመሰግናለሁ። በያላችሁበት ሰላም ሆኑልኝ።